በአቦምሳ በሽርካ በመርቲ ለሚኖሩ ወገኖቻችን መድኃኔ ዓለም ስለ አቡነ ገብረ መንፈስ ቅዱስ ይድረስላቸው። የሰው አውሬ ጨካኝ ደመጣጭ የሰለጠነበት ዓለም ውስጥ ነው ያለነው። እርስ በርስ ርኅራኄ የጠፋበት አንዱ የአንዱ አስከሬን ላይ ቁሞ ቁመቱን ለማስረዘም የሚሞክርበት ማምላክን እንዴት ያማል አሁን ያለንበት ጊዜ። በመገዳደል ላይ የተመሰረተ ሕይወት የሚመራበት አንዱ ለአንዱ የማይራራበት ፍቅር የቀዘቀዘበት ሃይማኖት የረከሰበት ማዕተብ ተራ የሆነበት አሳዛኝ ዘመን ላይ ነው ያለነው። ማን ይማረን? እግዚአብሔር ይማረን ወገኔ። እግዚአብሔር የሰው አውሬ የወዳጅ አውሬ የሰለጠነበት ዘመን ላይ ነው ያለነው። እውነት ሐሰት፣ እውነት አውሬ በዝቷል። ብታምኑም ባታምኑም ደስ ባይላችሁም ቢላችሁም አውሬነት የሰለጠነበት አመል። ልብስ ለብሶ አውሬ የሆነ ጸጉሩን እያበጠረ ቅባት እየተቀባ አውሬ የሆነ ስንት ሰው አለ መሰላችሁ? እግዚአብሔር ይማረን። በጭንቅ ውስጥ ላሉ በመከራ ውስጥ ላሉ የሞት ሰይፍ ፈርተው የጥይት አረር ፈርተው ተደብቀው በየጫካው ለወደቁ ዛሬ ተገደልን ብለው በጽኑ ጭንቅ ውስጥ ላሉት ወገኖቻችን አፈር ለተጫነባቸው መድኃኔ ዓለም ይድረስላቸው። አቡነ ገብረ መንፈስ ቅዱስ ይድረሱላቸው። በጭንቅ ውስጥ በጽኑ መከራ ውስጥ በልዩ ልዩ ፈተና ውስጥ ላሉ ሁሉ የአባታችን ጸሎት ይደርባቸው። እንዲህ አለ ቅዱስ ዮሐንስ፣ እንደነዚህ ያሉት ላይ ሞት ሥልጣን የለውም አለ። እምነት ጸንተው በሃይማኖት በርትተው ከራሳቸው አልፈው ለሰው ተርፈው የኖሩ በእነዚህ ላይ ሞት ሥልጣን የለውም አለ። በእነዚህ ላይ ምን ሥልጣን የለውም? ሞት ሥልጣን የለውም።